መቼም ለሰው ልጅ በተለይ ለወንድ በዚህ ምድር ላይ ከክብር በላይ ምንም ነገር የለም። ጃፓናውያን ሳሙራዮች ደግሞ ክብር ለማግኘት ራሳቸውን የሚገድሉበት ስነ ስርዓት ለበርካቶች አሳዛኝ ታሪክ ነው። ይህ ስርዓት በምዕራቡ ዓለም ሃራኪሪ በመባል የሚታወቅ ሲሆን በጥንታዊ ጃፓን ውስጥ የነበረ በክብር ራስን የማጥፋት ስርዓት ነው። ይህ ድርጊት በጦር የተሸነፉ ወይም በጌታቸው ዘንድ ክብር ያጡ ሳሙራዮች የሚፈጽሙት ድርጊት ነው። ሳሙራዩ ሆዱን በሰይፍ ይወጋና ስቃዩን ለማሳጠር ሌላ ረዳት ወታደር ጭንቅላቱን ይቆርጠዋል። በጃፓናውያን ዘንድ ይህ የጀግንነት ተግባር ሲሆን ሳሙራዩ ክብሩን ከህይወቱ በላይ እንደሚያስቀድም ያሳያል። እፍረትን ከመቀበልና በጥላት እጅ ከመሞት ይልቅ ይህንን ስርዓት መፈጸም ኃጢአትን ያጥባል፣ የጀግናውን ስም ይጠብቃል፣ እንዲሁም ደግሞ ለቤተሰቡ ክብር ያመጣል ተብሎ በጽኑ ይታመናል። የድርጊት በርካታ ጊዜ በአምልኮ ቦታ ይፈጸም የነበረ ሲሆን በጃፓን ታሪክ ውስጥ በ1873 እስከተከለከለበት ጊዜ ድረስ ይከወን ነበር። ምንም እንኳን ይህ ስርዓት በ1873 ይከለከል እንጂ በ1912 በጄኔራል ኖጊ ማሩሱኬና በ1970 ዩኬዮ ሚሽማ ያሉ አንዳንድ ታዋቂ ሳሙራዮች ላይ ድርጊቱ ተፈጻሚ ይሆናል። ለዚህ አይነት አስደናቂ መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።